ግን ያኔ they went as far as giving him the Nobel Prize እኮ ነው ማለት አደፋፈሩት እኛን ለመስማት እድል አልነበረም ኢምቦልድን አድርገው ገፉትና I don't think that had much of an impact ጥሩ ሌሎችን ነገሮች በኋላ እንመለስባቸዋለን ወደ ኢኮኖሚ ጉዳይ ሳናልፍ አንድ ሁለት ጥያቄዎችን ላንሳ ምናልባትም ጠንካራ ነገሮች ይመስሉኛል በርካታ ሰዎች በዛ የሚያምኑ ሰዎች ስላሉ ነው አብይ እዚህ ደረጃ ለመድረስ ወይ ደግሞ ሀገሪቱ አሁን ላለችበት ቀውስ ለመድረስ የብሔር ፖለቲካ ትልቁን ሚና ተጫውቷል ብሎ የሚያምኑ ሰዎች አሉ በግልጽ ወጥቶ ሚዲያ ላይ የሚናገሩ ሰዎች አሉ የሚጽፉ ሰዎች አሉ የብሔር ፖለቲካ ሀገሪቱ እዚህ ደረጃ እንደተደርስ አድርገዋል ብለ ታስባለህ ምናልባቱም አንተ አንዱ ብሔርተኛ ነበርክ በተለይም ከኦሮሞ አካባቢ ማንንም ሰው እንደሚያውቀው ያንን ስትገፋ ነበር የነበረውና የብሔር ፖለቲካ እዚህ ደረጃ ሀገሪቱ እንድትደርስ ግፊት አድርገዋል ወይ ደግሞ አብይም ጦረኛ እንዲሆንና በዚህ ደረጃ መስቀልቀል እንዲወጣ አድርጓል ትላለህ ኢትዮጵያ እንግዲህ ከመስራታ ጀምሮ የብሔር ግጭት ውጤት ነች እንደ ብዙ ሀገሮች የብሔር ግጭት ስንል አንዱ የበላይነት ለመያዝ አንዱ ደግሞ ከዛ የበላይነትና ጭቆና ለመላቀቅ የሚያደርገው ትግል ሼፕ ያደረጋት ሀገር ነች ሀገር የመጀመሪያ ስቴት ፎርሜሽን ምን ነው ሀገር መስረታ ህዝብና ድንበር አሁን ያለውን ቅርጽ እንዲያደርግ የሚደረገው ጦርነት የብሔር ቅርጽ የነበረው ነበር ከዛ በኋላ ደግሞ ያ የፈጠረው የፖለቲካዊ ኢኮኖሚያዊ እና ማህበራዊ መዛነፍ ነበር ያንን ለማስተካከል ደግሞ የብሔር ጥያቄ ተነሳ የብሔር ትግል አይነበር ያ የብሔር ትግል ደግሞ የፈጠረው ሌላ ፖለቲካ ቀውስም ፈጠረ ይሄድን እኛ ላይ ደረሰ by 2018 የብሔር ጉዳይ አፍጥጦ ወጥቷል ምንም ሊደበቅ የሚችል ጉዳይ አይደለም ኢትዮጵያ ህብረ ብሔራዊ መሆኗን ሁሉም ሰው ተቀብሏል ያሉ የብሔር ኃይሎችን የብሔር ጥያቄዎችን የብሔር አስተላለፎችን እንዴት አቻችሎ አመዛዝኖ መሄድ ይቻላል የሚለው ነው የኔ ሐሳብ and still remains ዲሞክራታይዝ ማድረግ ህዝቦች ራሳቸውን በራሳቸው ያስተዳደሩ የራሳቸው ሁሉና ላይ ባለቤት ሆነው የጋራ ሀገር ደግሞ እንዲመሰርቱ የሚያስችል የፖለቲካዊ ቀመር ያስፈልጋል ይሄ ፖለቲካዊ ቀመር ደግሞ ከላይ የሚጫን ሳይሆን በህዝቦች ውይይትና ድርድር በተለይ ደግሞ በልሂቃን መካከል በሚደረግ ድርድር ንግግር ውይይት ላይ የተመሰረተ ቀመር ወይ ደግሞ ኒው ሶሻል ኮንትራክት ዴቨሎፕ መደረግ አለበት የሚል አስተሳሰብ ያለኝ አይ ቲንክ አሁንም ቢሆን ወደፊት ስንሄድ እነዚህን ጉዳዮች ለማፈንም መሞከር አይፈታም መበታተን አለብንም የሚለውም አይደለም መጨፍለቅም አለብን የሚለውም አይሆንም ተደራድሮ ኢኩሊብሪየም ማግኘት አስፈላጊ ይመስለኛል ስለዚህ የብሔር ፖለቲካ በዛች ሀገር ውስጥ አሁን ላለው ቀውስ ጦርነት አስተዋጽኦ አለው የሚል እምነት አለ ማለት ነው ድጋማው እስቲ የብሔር ፖለቲካ በዛች ሀገር ውስጥ አሁን ላለው ጦርነትና ቀውስ እንዲሁም አሁን ላለው ሁለንተናዊ ችግር የብሔር ፖለቲካ የራሱን አስተዋጽኦ አበርክቷል ብለህ ታምናለህ well it's simplistic ነው የቀላል ነው የብሔር ፖለቲካ የምትለው ነገር ከየት መጣ ራሱ ምንድነው የብሔር ፖለቲካ የፈጠረው እኮ ብሔራዊ ጭቆና ብሔራዊ ጭቆና የብሔር ኮንሽስነስን ፈጠረ የብሔር ኮንሽስነስ ፍራግመንቴሽንን ፈጠረ መከፋፈልን ፈጠረ የዚህ ግን ኮመን ዲኖሚኔተሩ ምንድነው አምባገነናዊነት ነው ከንጉሶቹ ዘመን ጀምሮ የነበረው አንድን ሐሳብ አንድን ፍላጎት ያንን ግለሰብም ያንን ቡድን የበላይነት ለማስፈን በጉልበት መሄዱ ነገሮችን እያወሳሰበ ሄደ የብሔር ፖለቲካ የሚለውን አይደንቲቲ ፖለቲክስ ከሆነ በአለም ላይ ኦልሞስት አብዛኛው ፖለቲካ የማንነት ፖለቲካ ኮምፖነንት አለው አሁን በተለይ አሁን በምዕራቡ ዓለም ላይ የማንነት ፖለቲካ የበላይነቱን እየያዘ የመጣበት ሁኔታ ነው ያለው የማንነት ፖለቲካ ይዞ የሚመጣው ችግር እንዳለ መገንዘብ ያስፈልጋል ችግር ያን ችግር ደግሞ በማፈን ልትወጣው አትችልም የተስተሩ ዲሞክራቲክ ኢንጂነሪንግ ነው መወጣት የምትችለው አሁን የቀይ ዘመም የነጭ ብሔረተኞች የሚያደርጉትን እንቅስቃሴ አለ በአውሮፓም በአሜሪካም የሚደረግ አለ ያንን ለማፈን ብትሄድ
ሊፈጥር የሚችለውን ግጭት ማሰብ መቻል አለ። ያንን ልትቋቋም የምትችለው ስሩ ኢንስቲትዩሽናል ኢንጂነሪንግ ስሩ ዲሞክራቲክ ፕሮሰስ መሆን መቻል አለበት። በሐሳብ ገበያው ላይ በፖለቲካል ማርኬት ፕሌሱ ላይ እንዲሸነፍ ማድረግ እንጂ በጉልበት ለመጨፍለቅ ሄዳለሁ ካልክ አደጋ ይፈጥራል። ጥሩ፣ ሌሎቹን ተመልሰን እንመጣባቸዋለን። ከዚህ ጋር በተገናኙ በኋላ ላይ በደንብ በእናታቸው ጉዳዮች አሉ። ከብሔር ጋር በተገናኘ ከተረኝነት ጋር በተገናኘ ያለውን ነገር በደንብ የምንመጣባቸው ነው የሚሆነው። አሁን ግን ወደ ኢኮኖሚ ጉዳይ ልመልስህ። በዘመነ ብልጽግና ኢኮኖሚ የሀገሪቱ ኢኮኖሚ እንዴት ነው በአንተ እይታ የሚገለጸው? በርካታ ሰዎች ኢኮኖሚ ተሽመድምዷል፣ ሁሉ ነገር ቅድም አንተም ስታነሳ እንደነበረው ለገበሬው እንኳን የሚቀርበው የአፈር ማዳበሪያ በጣም ከ3 እጥፍ በላይ ጨምሯል። የሰራተኞች ኑሮ ደረጃ ወርዶ ብዙ ነገር የሚገልጹ ሰዎች አሉ። መምህራን ጭምር ከተማሪዎቻቸው ጋር ተሰልፈው መንግስት በሚያቀርበው ምግብ እስከ መመገብ የደረሱበት ሁኔታን የኢኮኖሚው ውድቀትና የኑሮ መጋሸብን በዛ ደረጃ ይገልጹታል። ብልጽግና ደግሞ በደብል ዲጂት ነው እያደግን ያለ ነው። ከዚህ ቀደም ከነበረው ተጨማሪ በጣም ብዙ ነገር አድርገናል። ከዛም አልፎ ተርፎ ይሄ ሰሞኑንም የምንከተለው የኢኮኖሚ ፖሊሲ አገሪቱን ለብልጽግና አደርሷታል። ብልጽግና ላይ ነን ይላሉ ቅድም ባነሳውልህ መንገድ። ለዚህም የገነቧቸውን ፏፏቴዎችና የተገነቡትን ሪዞርቶች እያነሱ ይሄ የኢኮኖሚ እድገት መገለጫ ነው ብሎ ያነሳሉ። ላንተ የሀገሪቱ ኢኮኖሚ ዛሬ ምን ላይ ነው ያለው? እንግዲህ ለዲቴይልድ አናሊሲስ ለፕሮፌሽናል ኢኮኖሚስቶችን ማናገር ይበጃል። ከፖለቲካው አንፃር ስታየው የኢትዮጵያ ኢኮኖሚ መዳከም የጀመረው ኦልሞስት ላለፉት 12 ዓመታት በላይ ኢኮኖሚ እየተዳከመ ነው እየሄደ ያለው። አትሊስት ከ2012 ጀምሮ የጂዲፒ እድገቱን ራሱ ብታየው ዳውንዋርድ ትራጀክቶሪ የሚያሳይ ምንድን ነው የተፈጠረው ብለን ማየት መቻል አለብን። ከፖለቲካው ጋር ስለሚያያዝ መለስ ሲሞት የፖለቲካ ቀውሱ ኢንተርናል ቀውሱ ጀመረ። መለስ ሲሞት ትልልቅ ፕሮጀክቶችን አስጀምሮ ነበረ፣ ሜጋ ፕሮጀክቶችን አስጀምሮ ነበረ። የህዳሴውን ግድብ ብቻ ሳይሆን የተለያዩ ስኳር ፋብሪካዎችን፣ ኢንዱስትሪያል ፓርክ፣ ብዙ ነገሮችን የማዳበሪያ ፋብሪካዎችን አስጀምሮ ነበር። የነበረው ሀሳብ ምንድነው? ትዝ ይላል ግብርና መር ኢኮኖሚ ተሰራ፣ ከዛ ወደ ኢንዱስትሪያላይዜሽን እንሻገራለን በሚል እነዚህ ትልልቅ ኢንዱስትሪዎች ትልልቅ ፕሮጀክቶች ተጀመሩ። ችግሩ ምንድነው? የፖለቲካ ሁኔታውን ሳያስተካክለው ስለሆነ ይሄን ነገር ያስጀመረው እሱ ሲሞት እነዚህን ፕሮጀክቶች እንዲመሩ ኃላፊነት የተሰጣቸው የነበሩ የሲቪል እና የወታደራዊ አመራሮች የየራሳቸው ኩባንያ ነው ያደረጉት። ከፍተኛ የሆነ የሙስና ተንሰራፋበት። እነዚህ ፕሮጀክቶች ወይ አልተጠናቀቁም ወይ ደግሞ ሲጠናቀቁም የሚጠበቀውን ምርታማነት ማስገኘት አልቻሉም። እነዚህ ፕሮጀክቶች በከፍተኛ ብድር ነው የተሰሩት። እነዚህ ፕሮጀክቶች ከተሰሩ በኋላ ወይ አንዳንድ አሁን ለምሳሌ ያሉ የስኳር ፋብሪካዎች 20 30 40 ዓመት ሌላ ሀገር የሰራ ፋብሪካ በአዲስ መልኩ መጥቶ ስለተቀጠመ በአንድ ወር በሁለት ወር ውስጥ የተሰበረ ማለት ነው። እና አይደለም ትርፍ ሊያመጣ ብድሩን መክፈል አልቻሉም እነዚህ ፋብሪካዎች። ያለው ማዳበሪያ ፋብሪካም ትልቅ ገንዘብ ነው የወጣበት፣ ቢሊየንስ ወጥቶበት አላለቀም። የህዳሴ ግድብ አሁን የሚመጻደቁበት ራሱ ብትወስድ ኢኒሻል ከተጀመረበት በስንት እጥፍ ነው የወጣበት። ከብሔራዊ ደህንነት ወይ ከናሽናል ሴኩሪቲ አንፃር ጥቅም ሊኖረው ይችላል እንጂ ኢኮኖሚካሊ ሊኖረው የሚችለው እስካሁን የወጣበትን ወጪ ለመመለስ በጣም ብዙ ዓመት ይፈጅበታል ማለት ነው። እስከ ፌር ለመሆን ነው። ከናብይ በፊትም ኢኮኖሚው ችግር ውስጥ ገብቶ ነበር። የፖለቲካ ቀውሱ ኢኮኖሚው ችግር ውስጥ ፈጠረው፣ ችግር ውስጥ ከተተው። ናብይ ወደ ስልጣን ከመጡ በኋላ እነዚህ ችግሮች መፍትሄ ማድረግ ሲገባ አንደኛ ሙስና ኦፊሻል ከቨር አገኘ፣ ኦፊሻል ተቀባይነት አገኘ። አሁን ያለው ሙስና እኮ ሙስና ልትለው አትችልም።
ዴይ ላይት ሮበሪ የቀን ዝርፊያ ነው እየተካሄደ ያለው። አንድ ሌላው ደግሞ እነዛ ፕሮጀክቶች ወይ በቆሙበት እንዲቀሩ ሆነ አይ 10 ምናምን ሱከር ፋብሪካዎች ነበሩ እንዲገነቡ የታሰቡት ከነሱ ውስጥ አሁን የሚሰራው እኮ አንድ ወይ ሁለት ቢሆን ብድር አለባቸው ብድራቸውን መክፈል አልቻሉም እዳ በእዳ ሆነ ሀገሪቷ ማለት ነው ምርታማነቱ እየጠፋ ሄደ ከዛ ወዲህ ጦርነቱ በትግራይ ብቻ አይ ቲንክ የሰማሁት 28 ቢሊዮን ዶላር የሚሆን ኪሳራ ደረሰበት አማራ ክልል ባለፈው ሳምንት ነው ሁለት ሳምንት በፊት መልሶ ለመገንባት 10 ቢሊዮን ያስፈልጋል የተባለው አማራ ክልል ያን ያህል ካስፈልገ ኦሮሚያ ውስጥ ከነበረው ውድመት አንፃር የደረሰውን መገመት አዳገት so we're talking billions of dollars ያስፈልጋል መልሰን የነበርንበት ቦታ ላይ 2018 የነበርንበት ቦታ ላይ ለመድረስ ከፍተኛ ገንዘብ ያስፈልጋል ያን ገንዘብ ግን at least ወደ ኋላ ለመመለስ ያፈሰሰው ኢኮኖሚው ያፈሰሰ ኢኮኖሚውን እንደ አንድ ጎተራ ብትወስደው ጎተራው በጦርነት ምክንያት ተበሳስቶ ያፈሰሰ at least መፍሰሱን ማቆም ያስፈልጋል ነው ስለ ሰላም ሁሉ የምናገረው ጦርነት እንዲቆም የምናገረው at a minimum ያለው የቋት መፍሰስ እንዲቆም ማድረግ ያስፈልጋል ይሄ እንዲፈስ ማቆም አልተቻለም ጦርነቱ ስለቀጠለ ትግራይ ውስጥ መልሶ ግንባታ እስካሁን አልጀመረም ምክንያቱም ኤሊታል ጦርነት ሊጀመር ይችላል ኦሮሚያ ውስጥ ሰላም መጣ ከፍተኛ ነው ለዚህ ነው የኛ ሀገር ህዝብ አንድ ነገር መረዳት ያለበት የአማራ ክልልና የኦሮሚያን ጦርነት ሰው ሲሪየስሊ መውሰድ መቻል አለበት ምክንያቱም ትልቅ የኢኮኖሚ እንቅስቃሴ ያለው በዚህ አካባቢ ገበሬው አርሶ መውጣት አልቻለም የንግድ እንቅስቃሴ ቆሟል አይተ እንደሆነ አሁን ባለፈው ከዚህ ከሰሊጥ የሚያመርተው አካባቢ ከጎንደር ከሁመራ አካባቢ ሲመጣ የነበረ ማአት መኪና ሲነዳ አይታል ይሄ እንግዲህ በሚዲያ ያየነው ነው የማይንቀሳቀሰው በዚህ ምክንያት አብዛኛው ምርት በኮንትሮባንድ መልኩ በሱዳን ነው የሚወጣው በደቡብ ኦሮሚያም እንደዚሁ ነው አብዛኛው ምርት በኮንትሮባንድ መልኩ ነው የሚወጣው ሶ ሀገር ወይ አይመርትም ወይ የመረተው ፕሮፐር በሆነ መልኩ እየተነገደ አይደለም ያለው ይሄ የኢኮኖሚውን እያመናመነው እያዳከመው ነው ያለው ከዛ የተረፈውንስ ምንድነው እየተጠቀሙበት ያለው ከዛ የተረፈውን ደግሞ ፓርኮች ላይ ቤተ መንግስቶች ላይ እና በልጅ ነገሮች ላይ ነው የሚወጣው ምርታማነትን አይጨምርም የስራ ዕድልን አይጨምርም እስቲ ታለ ኢኮኖሚስቶችንም ይበል የመንግስት ሰዎችን ባለፉት 7 አመታት የተሰሩ ፕሮጀክቶች ምን ናቸው ስንት ስራ ዕድል ፈጠሩ ምን ያህልስ ዌልዝ ክሬት አደረጉ ምን ያህል ሀብት ለሀገር ፈጠሩ ፓርኮቹ ሪዞርቶቹ ቀላል ገንዘብ አይደለም የሚወጣባቸው በጣም ቆንጆ ናቸው በጣም መስህብ አላቸው ለምሳሌ ጎርጎራ የሚባል ሰርቷል አማራ ክልል ከፍተኛ ገንዘብ ፈሶበት አይደለም ጎርጎራ ሰው ላሊበላ መሄድ አይችልም ዛሬ ድሮ እኮ ኢትዮጵያ ውስጥ ለምሳሌ ቱሪዝም ትልቁ ቱሪዝም ሄደው ወይ አክሱም ጎንደር ላሊበላ ሶፍ ዑመር አይደለም ዛሬ አክሱም የሚሄድ የለም ጎንደር የሚሄድ የለም ላሊበላ የሚሄድ የለም why because of war so የኢትዮጵያ ኢኮኖሚ ከፍተኛ ችግር ውስጥ አለ ይሄን ኢኮኖሚ መልሶ ለመገንባት አሁን የሚደረገው የብየዳ ስራ ብዙም አያስኬድም የሚያዋጣው አንደኛ ጦርነትን ማስቆም the first thing ጦርነትን ካስቆምክ at least ፍሰቱን መባከን የሀብት መባከንን መቀነስ ይችላል ከዛ በኋላ ኢኮኖሚ መልሶ መገንባት ሪኮንስትራክሽን መግባት ይችላል መልካም ከዚህ ጋር በተገናኘ ወደ ወታደራዊ አቋም እንመለሳለን የሀገሪቱን ወታደራዊ አቋም ቅድም ከነበረውና አሁን ወዳለው እንመለሳለን ብልጽግና በርካታ ነገሮችን ያነጻጽርና ያነሳል ወታደራዊ ደረጃችንን ስንመለከት ብዙ ታጥቀናል ተተኳሾች አምርተናል እንዲሁም ድሮንና ጥይት ጭምር ማብረት ጀምረናል የሚለውን ነገር ስንመለከት ነበር የነበረው ሰሞኑን ኢትዮጵያ ያላትን ወታደራዊ አቋም ቅድም አንተ ስትገልጽ ከኢትዮጵያ አልፎ
ለሌሎች አፍሪካ ሀገራትም ወታደር የምትልክና ዋስትና የሆነች ሀገር እንደነበረች ነው ስትገልጽ የነበረው። ዛሬ ያለውን የሀገሪቱን ወታደርና ቁመና ወይ ደግሞ የሀገሪቱን የጦር ሰራዊት ቁመና በምን መንገድ ነው የምትመዝነው? ምን ደረጃ ላይ ነው? የኢትዮጵያ ስቴት ዋር ሜኪንግ አቢሊቲ በጣም ትልቅ ነው።